ይህ መልእክት ለመላው የዱነግ አባላት ጥሪ ለተደረገላችሁ እንግዶች ጋይስ ጥሪ ለተደረገላችሁ እንግዶች በተለያየ ሁኔታ እዚህ የተገኛችሁ አባሎቻችን ከማይጂ የተሰጠ መግለጫ ነው። በዛሬው ዕለት ማለትም አርብ ጃንዋሪ 16 2026 ዓመተ ምህረት ላይ ይደረጋል ተብሎ ሲጠበቅ የነበረው ማይጂ ገባናት ማይጂ ከግራንድ 49 ጋር የነበረው ስትሪም አንዳንድ ባልታሰቡ ሁኔታዎች ምክንያት ለቀጣይ ጊዜ ሊተላለፍ ሆኗል እና ይሄንን አንዴ ጸጥታ ፕሊዝ ጋይስ ጸጥታ በእናታችሁ ጸጥታሽ እና ይሄንን ደግሞ ልናረግ ስትሪሙን ገብተን ልናገር ይቻልበት ከዚህ ነገር አስተማሪው ነገር ልትወስዱ ምንድነው taking accountability you know ግን ዛሬ እንኳን ያላረግነው ና እውነቱም ነው ብዙ የተፈጠረ ሽት አለ በቃ እኛ እዚህ ስንጨፍር አስበዋል አይመጡም ታይም ተናግራል መቼ ተናገር ያካሽ ይበቃል ተመቻችሁን ቀሩ እናቴ ትምት አንገት ይላል ወጣችሁ በቃ እኔ ቢመጡ ደስ ይለኝ ነበር ግን ለበጉ ነው a blessing in disguise ይባላል በቃ ዛሬ አልሆነ በቃ እንኳን ያልሆነ ምን ልታመጡ እኔም ሀብቱን ክሩዝ ቴንክ ዩ ግን አይዲያው ፖስተሩ እንዴት ነው እሺ ና ዴሪያስ ከ1 እስከ 10 ስንት ይቅርታ ልጠይቅሽ ጅል አረጉ መብታችሁ እንዴ አንተን እኮ ይጫወቱብሃል ኳስ ብራዘር ለነገሩ እንዴት ይጫወቱብሃል እሺ መቼ ነው የሚመጡት ቀን አልነገርም ሰዓት ብቻ ነው የምናገረው መቼ እሺ very soon በመጀመሪያ እንደምታውቁት ዛሬ ከባድ ስትሪም ነበረ ምን አባሉ ሱቋን ጋይስ ዛሬ ስትሪም ነበረን ከግራንድ 49 ጋር በሆነ ምክንያቶች አልተሳካም ለማለት እና እኛ ነን ያለነው 49 ሻም 94 ነው እዚህ ጋር ያሉት ማለት ነው ይሄ ሆኖ 69 ተጣባዋኒ ያገኘው ይሻል ማለት የኔ ሼር የኛ እንዴ አውራ አይደለም እኔ ያዩዋ ሲሰክስ ባይዳይ መልከተኝ ስለዚህ ይሄ እኛን አፍርም በለው ወይ ለዚህ ይሻል ምንም ስዩ የሚያገው ነው የለም ማለት ምግብ እኔ አንድ ይያውሉት መቼ የመጡት ግራንድ 49 ነኝ እንጂ ከጨይኑ ወደ ግራንድ 49 እና እንዴት ነው አልመጡም በቃ